ትናንትና መጨረሻ ላይ እርግብና ሀና እንግዲህ በተነጋገረው ንግግር ላይ አይታችኋል ማለት ነው። እሱን አምጥቼላችሁ ነበረ። እንግዲህ የሆነ መረጃ ዝም ብለሽ እንዴት አድርጎ ነው ሰው ሬሳው ላይ እንዴት ነው ፎቶ የሚነሳው? ሰው ሲቀጠቀጥ ሲገደል እንዴት ነው ፎቶ የሚነሳው? ብላ ሀንዬ እርግብ ከሄደች በኋላ ገረም ብሏት ራሷ የተነገረችው ነበረ። ያልሆነ መረጃ ከሆነ ደግሞ ፖሊስ ህግ ቦታ ቀርበሽ ስትጠየቂ ትናገሪያለሽ ብላ እውነቱ ወይ እውነትም ሊሆን ይችላል ብላ እንግዲህ ስትነሳ እንትና ቅድስቴ ብቻውን ስልክ ልደውል አንደውል ያለ ስልክ እየደወለ እያለ ጽዮን አነሳች እና ጽዮን ያነሳችው ጀዝባ ይሄ ጀዝባ ምን አባቱ ላድርገው ብላ አቤት ጅሎ አለችው። አቤት ጅሎ ስትለው የኔ ነው ሲላት አዎ ያንተ ነው ጅሎ አለችው። ምን አባ ፈልገህ ነው የደወልከው አለችው። ጽዮን ተረጋጊ እንጂ ምን ሆነሽ ነው ሲላት አይ ምን ሆነ ነው ምን አባህ ነው የደወልከው እኔ ጋር ስትለው ለምንድነው ስልክ ያላነሳህልኝ ስትለው ተሀና ጋር ስለነበርኩ ነው ስልክ ያላነሳሁት አለች። ቆይ ተሀና ጋር ቢሆን ስልክ ማንሳት አትችልም? አዎ በቃ አላነሳሁም ስልክ አላት። ሀና ፈቀርካት መሰለኝ ስትለው ቢሆንማ በምን እድሌ አላት። ሁለታችሁም ለምን ገደል አትገቡም አለቻቸው ማለት ነው። ጽዮን አንቺ ግን ምን ሆነሽ ነው? ተረጋጊ ረሳሽው እንዴ ያልሽኝን ሀና ጋር የላክሽኝ ምን ልኬህ ነበረ ደግሞ አላቅም ምን ልብዬህ ነበረ አለችው። ሁለቱም ጅላጅሎች ሁለቱም ጅልጅሎች ከፈለጋችሁ ለምን ገደል አትገቡም አለችና ከዛ እሱ ሀና ጋር የላክሽኝን እኮ ምን ነበረ እሺ እሱን ልነግርሽ ብዬ ነው አላት። እሺ የት ነህ ስትለው ሰፈር ነኝ አላት። እሺ እኔ ልምጣ ወይስ ትመጫለሽ ሲላት እኔ እመጣለሁ አላት። እሺ እንዳትቆይ ተሎና መሄድበት አለ አለችው። እሺ ያለችውና ሄዱ ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሸለክ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም ይዤላችሁ የመጣሁት ኖላዊ ክፍል 130 ይዤላችሁ መጥቻለሁ። ተወዳጁ ድራማ ማለት ነው። ድራማ እንደቀጠለ ነው ማለት ነው። እንግዲህ አብረን ሁሉም ያለው ነገር ሀሳብ አስተያየታችን በኮሜንት በሼር እንደዛው ሀሳብ አስተያየታችሁ በማስቀመጥ እንግዲህ ያለው እውነቱን ፍልቅልቅ አድርገን እንናገረዋለን እናወጣዋለን ማለት ነው። በእናንተ ብቻ የሚጠብቀው ሼር፣ ላይክ፣ ሰብስክራይብ ያረጋችሁ አበረታቱኝ ማለት ነው። ቤተሰቦቼ እንግዲህ ጽዮን እንደገና መልሰው ደወለላት ጽዮን ጋር ማለት ነው። ይህ ልጅ ግን ምን አድርጊ ነው የሚለኝ? ያህና ስላፈቀረ እኔ ሊነግረኝ ነው እንዴ ወይስ ምን አድርጊ ነው የሚለኝ ብላ ንዝድ አለች። ከዛ አነሳችለት። ያው ሀና እንደማታግማ ያገኛት ተነግሯታል። ቢሆንኝማ ብሏት ነግሯታል። እሷ ግን እስካሁን ስለ ሀና እንትን ላይ አልወረደችም ማለት ነው። እሺ እንገናኝ ብሎ ተለያዩ። እዛ ና አለችው። ሀናና ማርቆስ ሻሂ ቡና ሊሉ ቁጭ አሉ። በህልሙ ነው መሰለኝ ቁጭ ብሎ ለምን ቡና አትጠጪም ስላት አንጠጣም አለች። እንዴ ለምን ሲላት አንፈልግም አለች። እኔ እኮ ቡና እስከዚህም ነኝ አለች። እናትሽ ግን ለምንድን ነው የታሰረችው ስትላት እሱን እንጃ ማንም ያውቀው ነገር የለም አለቻት። እሺ በምን ምክንያቱም እንደሆነ አታውቁም? አናውቅም አለች ሀና ማለት ነው። ከዛ ሀና አላትና ስለ ስራ ነሱና በምን እንትን ነው አላት። ስራ እኮ በሱ የተሻሉ ልጆች ሁሉም ጠይቆኝ ነበረ። በጣም ጥሩ ልጆች ከሱ የተሻሉ ጠይቆኝ ነበር። የእሱ ግን በጣም የውስጥ ህመም ፍቅር ነው ያለው ልጅ ነው እና በቃ ያለው አጠቃላይ ማለት ነው እሱ ጥሩ ልጅ ነው በማለቷ ነው። እና ከዚህ በፊት ያፈቀሩኝ ልጆች ነበሩ አለችው። እና ማን ናቸው ሲላት ፎቶዎቹን ላሳይ ብላ የአሴብ ፎቶ እና የኤልያስ ፎቶ አሳያት። ማን ይሻላል ብላ ስጠይቀው እኔ እሱን አላቅም አላት።
አይ እውነት ስትል አላቅም አላት። እኔ ምስራቅ ማለት በጣም የልጅ ወደፊቴን አሳልፌ አልፎ አሁን የድሮ የልጅነቴ ጊዜ እየመጣ ፍቅር የሰጠኝ ልጅ ነው አለች። ሀና በጣም አፍቅረዋለች። ያው ጽዮን ማፍቀር አሴኖ ጽዮን ቅድስትን እንድታፈቅር አልቻለችም። ፍቅር ግን እሱ ግን አፍቅሯታል። ቅድስቴ ግን አፍቅሯታል። ስላፈቅርሽ ነኮሽ ነው እንደዚህ የምትሆኝ ብሎ በውስጡ እንትን እየተናገረ ነው። ከፍቶ ወጥቶ ለመናገር ትንሽ ከበደው። እሷ ግን አላወቀችለትም። እውነትም ከሀና ጋር የቀጠለ መሰላት። ቅናት የተባለው እሷ ጋር መጣ። እንደዛ የተባለ እንግዲህ ድንግጥ አለና ሁለቱም ሀናና እሱ ቁጭ ባሉበት ፎቶውን ሁሉ ማሳይታ ከዛ ድንግጥ ብሎ ተነሳና ምን ሆንክ ስትለው አይ ይቅርታ ቆይ መጣሁ አላትና ስተው በፊት የቆመበት ቦታ የቀጠረበት ቦታ ቆመ። እንደዚህ እያለ ከዛ በኋላ ሀና ወደ ቤቷ ሄደች። እርግብ ግን ምን ያወቀችው መረጃ አለ ይሆን እያለች ልቧን ያሰረሰረች ነው። እንግዲህ ሀንዬ ገብታ ብቻዋን ስልክ ዝም ብላ ብቻዋን ታወራለች። እስራ ቀስ ብሎ መጥቶ ያዳምጣታል። ያዳምጣት እሷ ግን መምጣቱን አታቅም። ከዛ ምን ይሁን እያለ መጥቶ ቁጭ አለና ድንግጥ አለችና እስራ አለችው። ውይ ሀና ሰላም ቀደምሻት እንዴ? የቀደምሻት አልመሰለኝም ነበር። ምን ማለት ምኑ ሰላም ስትለው እንደ ሰላም ብቻሽ ማውራት ጀመርሽ እኮ አንታወቅሽም ሰላም አይደለሽም እንዴ አላት። ኧረ እባክህ አወራሁ እንዴ ብቻዬን አለችው። አዎ ምን ነው አላት። የሰላም ባህር እያሽ እንዴ አላት። ከዛ ጀምሮ እሷ እንደዛው እንደ ያለች እሺ እርግብ እኮ አገኘኋት አለችው። እሺ ምን አለችሽ አላት። ፎቶ አለኝ አለች። የምን ፎቶ አላት። እስራ ማለት ነው ምላሴ ማለት ነው። ስትገደል ወይዘሮ ባዩሽ ስትገደል የተታየ የተቀረጸ ቪዲዮን አለ አላት። እና አመንሻት ሲላት እሱ አላቅም እዝጌር ነው የሚያውቀው አላት አለችው። እሺ እንዴት አድርጎ ነው ሰው ሲገደል ፎቶ የሚቀረጸው አላት። ሀና ብቻዋን አይመስለኝም የሚያግዛት ሰው ያለኝ ይመስለኛል ምላሴ አለችው። እኔም እንደዛ ይመስለኛል እማን ይሁን የሚያግዛት ግን አለው። እሱን አላቅም እግዚአብሔር ነው የሚያውቀው አለችው። እሺ ፎቶውን ሰጠችሽ የታለ? እሱ አይ እርግብ ታውቃት የለህም እኔ እንኳን ሰጠችኝም ፎቶውን አለችው። ምላሴ እሺ በቃ ደክሞሻ መሰለኝ ምሳ ድንብላል ምሳ ልታዘጋጅ ልንገራት አንቺ ሻወር ግቢ አላት። እሺ ወንድሜ አለችው። ይሄ ወንድሜ የሚል ቃላት አንቺ ሴት ጠበቅ አድርገሽ ይዘሽዋል አይደለም አላት። ታዲያ ወንድሜ አይደለም እንዴ አለችው። እሺ በቃ አላትና እሷ ትታ ወደ ሻወር ቤት ሻወር ልትወስድ ትታ ገባች። ሲሆን የቀጠራት ቦታ ቆማ ማርቆስ መጥቶ አጠገቧ መጥቶ ቆመዋል። ቤተሰቦቼ ሁሉም አንዳንድ ያረኩ ቀጨብ ቀጨብ ያረኩላችሁ አቀርብላችኋለሁ። እናንተም ደግሞ እንግዲህ ያ ሞላ ጎደለም እየቀጨብ ያረኩ ሁሉም ነገር በእጽና አሳያችኋለሁ። እናንተም ብቻ የሚጠበቅባችሁ ቪዲዮን እስከ መጨረሻ ድረስ ማዳመጥ አለባችሁ። ድራማው እንደቀጠለ ነው። እሺ ቅድስቴ መጥቶ እንግዲህ ሲላት ሀና ገደልካት እንዴ ስትለው ኧረ በስመ አብ እኔ ሀናን አልገደልኩም አላት። እሺ ምን መረጃ አለ ይዘህ መጣ ስትለው መረጃማ ይዤ መጥቻለሁ እንደምታፈቅረኝ እርግጥ አደርጋለሁ ብሏታል። ምንድነው መረጃው ስትይ ጽዮን በልቅ ስልክ ይዤ መጥቻለሁ የሀና ድሮ የምታፈቅረው የነበረው ልጅ ስልክ ቁጥር ሰጥ ተቀብያት መጥቻለሁ። ኧረ እባክህ ስትለው አዎ አለች። ደስ አላት። ስልክ ቁጥሩን ስንት እንደሆነ
ነገራት። እሷንንም ሴፍ አረገችው። ሴፍ ካረገችው በኋላ ደስታ ተሰማት። ጉንጩን ሳመችው። ማርቆሴ ሊሞት ደረሰ። እንዴት ትስመኛለች? ሳፈቅራት ማይገባት ልጅ ዛሬ እንዴትስ ሳመችኝ ብሎ በጣም ፍቅሩ ጨመረ፣ ሞቀው፣ እዛው ቀለጠ። እሷ ደግሞ እንደገና እሺ እንኳን እንኳን ጉንጭህ እሱ ይህን እንኳን ጉንጭህ ሀናን ከገደልካት ከንፈርህን እስምሃለሁ አለችው። ከንፈርህን እስምሃለሁ ስትለው በቃ በቃ ልግደላት ሲል አይ የዛሬ በቂ መረጃ አግኝተናል፣ ተዋት ገደልኳት አለ። እሺ ያለ ግርም አለው። ቻው ስትለው እንደገና ደግሞ ደጋግሞ ጉንጩን ሳመችው። በጣም ሞቅታ ደስታ ተሰማው። የፈራት የነበረ ልጅ ፈርቷት ነበረ መጀመሪያ። ለምንስ ብሎ ያፈቀርኳት ያለ ለምንድን ነው ግን ማትረዳኝ እያለ ልቡ እያስጨናነቀ ነበረ። እሷ ግን የፈለገችው የሀና ተስራ ጋር መለየት ፈልጋ ነው። ስልክ ቁጥርን እያሰበችው ቆይታ ነበረ። ስልክ ቁጥር ሁሌ እያለች ነበረ ለማጣላት ፈልጋ ማለት ነው። እስራስ ይሄ ነገር ይቀየራል ትላላችሁ? በሷ አፍ ሰምቶ ይሄ ስልክ ተሰጥቶት እውነትም እንትን ይላል ብላችሁ ታስባላችሁ? ሀናን ይተዋታል ብላችሁ ታስባላችሁ? አይተዋትም ይመስለኛል ጽዮን ውሸታም እንደሆነችና ቅናት እንዳለባት ስለሚያውቅ ይረዳል ብዬ አስባለሁ። በእኔ ቤት ማለት ነው። ቤተሰብ እንግዲህ እናንተም እንዳያችሁት ነው ማለት ነው። በጣም የሚገርም ማለት ነው። ከዛ በኋላ የስ አለችና ሀና ከእንግዲህ በእጄ ገባሽ፣ እስራ በእጄ ገባ፣ የኔ ብቻ መሆኑ ከእንግዲህ ይወቂ አለ። ማርቆስ ግን ያወቀ መስሎት ጅል ጀላጅል ሰራችለት። እሱ ትጥላው እንደምትሄድ ሳያቅ አምጥቶ የስልክ ቁጥር ሰጣት። እንደምትከዳው አላወቀም። እሱን ስትሰጣት እውነትም ታፈቅረኛለች፣ እውነትም እንደኔ ትሆንልኛለች ብሎ ነበር። ማርቆስ ግን ማበዱ አይቀርም። እስራ እውነትም አይቀበልም። ይሄ ነገር ይቀበላል ብላችሁ አታስቡ። እኔ ይመስለኛል ለመበቀል ፈልጋ ነው ይህን እንደዚህ አይነት ነገር የምታደርገው ማለት ነው። እንግዲህ እሷ ትታ ሄደች እና ቤተሰብ የዛሬ እንግዲህ ያያችሁ እስከ መጨረሻ ጨርሻዋለሁ እንዳያችሁ ማለት ነው። እንግዲህ ሀና በዋህነቷ እንግዲህ ፎቶ ምናምን ስላሳየች እሱ በቃሉ ቶሎ ብሎ ቁጥሩን ይዞባት ነው ማለት ነው። እንግዲህ እኔ አሁን በጉጉት የምጠብቀው እስራ ምን ይላል፣ እውነት ያምናል ወይስ አያምንም ብዬ እሱ ነው እንግዲህ በቀጣይ ቪዲዮም እንደሆነ ማየው ማለት ነው ማቀርብላችሁ ማለት ነው። እናንተ የምትወዱት ተስፋ አረጋለሁ። ጽዮን እንግዲህ አብሮ የበሉ አብሮ የተማሩ አብሮ እየጠጡ በጓደኛዋ ላይ ነገር እየፈለገች እንደዚህ እያረገች ማርቆስ እውነትም ትወደኛለች ታፈቅረኛለች ብሎ ያልሆነ ቁጥር ሰጥቷት ልጅቷን ልታብድ ነው። ልጅቷን አሁን እውነት የመጨረሻው ጊዜ ነው የደረሰው ማለት ነው። እና ቤተሰብ እውነት በጣም ነው ግርም የሚለው ማለት ነው። የዛሬ ቪዲዮን እንግዲህ እስከ መጨረሻ ድረስ ጨርሸዋለሁ ማለት ነው። በቀጣዩ ደግሞ ምን አይነት እንደሆነ ስራ ምን እንደተናገረ ይዤላችሁ እስከ ስመጣ ድረስ ከእናንተ ጋር መልካም ቀን መልካም ቆይታ ይሁንላችሁ። ባይ ባይ። ወዳችኋለሁ።